መርጎማይቶች ሀብያቸው አቅምናለው ደግሞ አላህ ካልፈቀደለት በስተቀር ያንን ሰሐራዊ ያንን ሰሐራ የሆነውን መሬት መርገጥ የማይችሉ ስንት ወንድሞቻችን አሉ። ባለፈው ዓመት ከእኛ ጋር ሲሰሩ የነበሩ ከእኛ ጋር እጃቸውን ለመሀል ሲዘረጉ የነበሩ ዛሬ ደግሞ ፊታቸው ወደ አላህ ተመልሶ የራሳቸውን ጌታ ሊተባበሩበት የሰሩትን ኸይር ካደረጉ ከአላህ ሊተሳሰሩበት ዱር ያሉ ሁላችንም እንሄዳለን። እዚች ምድር ላይ ማንም ሊቆም ሰው የለም። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ማንም በዚህ ምድር ላይ እስካለ ድረስ ማንም የሰው ልጅ እስከሆነ ድረስ ማንም ባለስልጣን፣ ማንም ሀብታም፣ ማንም ጉልበተኛ ሁላችንም ደግሞ አፈር ለመንካችን ስለማይቀር በምድር እያለን ጉልበት ያለን ሰው ድሃውን መረገጥ ማቆም አለበት። ሀብታም ብትሆን አላህ የሰጠህን ድሃውን ልታግዝ ድሃውን ልትረዳ እንጂ ድሃ ላይ ልትሳለቅ ድሃውን ልታስለቅቅ አላህ አልፈቀደም። አልጀዛኡ ልኢሕሳኑ ኢላ ልኢሕሳን። ዛሬ የሰማነው ነገር አንድ ነቢያችንን ይህንን ምድር ምክንያት አንዳንዱ ቤቱን ገብቶ የወይቱ ሳይኖር ምንም ሳይበላ አባት የሌላቸው የቲሞች የራሱን ሊታንተ የወይቱ ሊገሩ ማሳለፍ ሲሆን ወላሂ አላህ ዘንድ ነቢ መጠየቅ አይቀርም። አላህ የሰጠንን ነገር ሁሉ በጸጋ ነው። ጉልበት ይክድሃል፣ ጤንነት ይክድሃል፣ ሀብት ይክድሃል። ነገ ትሰግዳለህ፣ ዛሬ ጦርነት ትሰግዳለህ። በይታ ሲመጣ ቅድሚያ ትሰግዳለህ፣ ተሸክመህ ትሄዳለህ። ነገ ደግሞ ያንተፈታ ሳይታወቅ አንተ በፍጹም ጌታ ላይ ተሸክመህ ወደ አላህ ቤት ወይም ወደ ትክክለኛው መኖሪያ ቤት ሁላችንም እናመራለን። አሁን የምናያቸው በዚህ ሰዓት ላይ ሁሉም እየተጠቃቀለ አንዱ አንዱ እያስደቀቀ ያለንበት ጊዜ ላይ ነው ያለው። ሁሉም ጉልበቱ የሚለቃቃበት ሰዓት ላይ ነው ያለው። ሁሉም ወደ አላህ ተመልሶ ወደ ራሱ ተመልሶ በሱ ላይ ተዳወሰድ አላህ ያስቀመጠልን መንገድ እንዲራመድ ሁላችንም በርዛልን ሌሎችንም ሳንበድል ስንሄድ ራሱ መሬቱ እየተደለቀ እጽዋቶች እየተደለቀ የቤትና መራመዱ